ኤክስ ከነማ ክለብና አርሴናል ቢጫወቱ የማን ደጋፊ ነው የምትሆነው? ኢትዮጵያ እነማን እንደምትከተል አላቅም። ምዕራቡ አለው፣ ምስራቁ አለው። አፍሪካ ውስጥ ሻል ያሉ ኢኮኖሚ ያላቸው ሀገራት አሉ። ምናልባት የቆሙ ሀገራት እንቅስቃሴ የለባቸው መንግስት ይሁኑ መንግስት አይሁኑ የማይታወቅባቸው ሀገራት እንደዚህ አይነት ነገር ላይሞክሩ ይችላሉ። የየትኛው ክለብ አባል ነው እየሆን ያለነው ነው ጉዳዩ። አሁን ለምሳሌ የወደፊቱ ሳይሆን የትናንትናው የኤክስ ከነማ ስሙን ከጠራው እንዳላስቀይም ብዬ ነው። የኤክስ ከነማ ክለብና አርሴናል ቢጫወቱ የማን ደጋፊ ነው የምትሆነው? እና በእኛ ሁኔታ ካፒታል ማርኬት በጣም የዘገየ ጉዳይ ነው። ሊኩዊዲቲን የሚያሳድግ ነው። በተለይ ሐሳብ ያላቸው ሰዎች፣ መፍጠር የሚሹ ሰዎች፣ መስራት የሚሹ ሰዎች በገንዘብ እጥረት ምክንያት ሐሳባቸው እንዳይመክን ፈጠራቸው እንዳይመክን የሚያደርግ ነው። ሲፈጥሩ ደግሞ ሰው ይቀጥራሉ። ያ መልሶ የማክሮ ስብራት ይጠግናል። አሁን ከተፈጠረ ጥቂት ዓመታት ነው። በጣም ጥሩ መሰረት ላይ ነው ያለው። እንዳየኸው ወጣት አመራሮች ፈጥሯል። ያ ተቋም የፈጠራቸው አመራሮች ከነሱም አልፈው ይገርማል አሁን ልማት ባንክ ሁሉ ማስተዳደር ጀምረዋል። ወዴት ይገኛል? ለዓመታት ከውድቀት ጋር ያልተንሸራተተ ፍቅር፣ በማግኘት ያልመጣ በማጣት ያልጠፋ ድንቅ እግር ኳሳዊ ዲሲፕሊን። አርሰናል በ20 ዓመታት ውስጥ ትላልቅ ዋንጫዎችን እንኳን ባይበላ ትላልቅ ደጋፊዎችን ግን አግኝቷል። በተለይ ደግሞ በሀገራችን የሚገኙ የአርሰናል ደጋፊዎችን የሚመስል ከወዴት ይገኛል? ቢሸንፍ ቢያሸንፍ ለሰከንድ አይጠሉትም። ሁሌ ካንገታቸው ቀና ብለው የአርሰናል ደጋፊ ነኝ ይላሉ። ታማኝነታቸው መጠን የለውም። ፍቅራቸው በማጣት አይጎድፍም። ደጋፊነታቸው በውጤት የሚቀያየር አይደለም። ማንም ምን ይበል ከልባቸው ጽላት አርሰናል